እዛው በጸበል ይበሉት። ኢየሱስ ምድር ላይ ባለበት ዘመን ካረጋቸው ታምሮች አንዱ ብር ነው። ሻሃታስ አለመናችሁ ምን አልተቀበላችሁም የሚለው አንዱ የኢትዮጵያን ጴንጤ ኢየሱስ ቢመጣ ብር አልጠየቅም ነው ያነቡባይ። አንዱ ደግሞ ብር እንዳትጠይቅ የሚያስተምሩ ራሳቸው ግን ብር የሚጠይቁ እግር ያሉ ከእግዚአብሔር አለ ከሰው ብር ይለምናሉ። አንተ እግዚአብሔርን ሰው አትለምን ይለዋል። እነሱ ሰውን ብር ይለምናሉ። አንተ ግን እግዚአብሔርን አትለምነው ይለዋል። እየሰማኸኝ ነው? የለበስከው ብር ነው። ብር አትለምን የሚል የሃይማኖት መንፈስ ይገፈፍ ካልክ ያንተ ነው የሚገፈፈው። አንተ እኮ ህዝቡን አሁን ስለ ብር እየመገብካቸው ያለው ስለ ብር እየሰበክላቸው ያለው ብር ወሳኝ እንደሆነ ነግራቸው እየለፉ እያመጡ ስለ ብር ስለምሰብካቸው እንዲሰጡክ ነው። ባይዘው ስለለመንክ ነው። ባይዘው እግዚአብሔር አይደለም የሰጠህ ገንዘብ ከህዝቡ የተሰበሰበ ነው፣ የተበላ ነው። በቃ አለቀ። እንደው ስንፍናችሁንና ግብዝነታችሁን ህዝብ ላይ የምትዘሩት ህዝቡ ልክ እንደናንተ ሰነፍና ግብዝ ሲሆን የሰራትን ጥቂትዬ ነገር አምጥቶ እናንተ ላይ መበተን ስለማይከብደው በቃ አይደብሮም ስለሆነ ነውና እንደዚህ አይነት ከእግዚአብሔር ቃል ሚስ ሊድ የሚያደርጋችሁ ከብድር ጋር የሚሰፋችሁ አይነት ግለሰቦችም ማለት ነው እዛው በጸበል ይበሉ። እንትኔን ተበስቼ ማለት ነው ዳርና ዳሩ ላይ ተበስቼ ጆሮ ጌጥ ባርግበት ምን ይመስላችኋል? ሐሳባችሁን ኮሜንት ላይ ንገሩኝ። ለኛ ስቲ ለምን ወንፊት አታረጊው? ምን ያምን አገባን? እኔ እናት ባሳሺ እንደ ማቴሪያሊን ከንኬቲ አንቺ ነው የኔ እናት ፍሬንቺ ዶሪ አስገጣሚ ፊዮ በርባዴ ሰራገላ አስገጣሚ ሰራገላ ቁልፊ ዳኒዮ በርባ እንደፈለግሽ ሃይላንዲ በርሜሊቲ አንጠለጠል ዮ በርባዴ እኔ እናት ኒውክለር ቦምቢቲ አጠመዲዮ በርባዴ ያንቺ ነው፣ መብትሽ ነው፣ መብቲ ኬቲ የኔ እናት አከነቲ ወልቲ በየዲዮ በርባዴ ይመችሽ የኔ እናት። ግን አንድ ጊዜ አንቺ እንትኔን አላጭም ራስታ ሆነ ያልሹ ልጅ አይደለሽ? እሱም መንጥሪ እሺ መጀመሪያ መነጠሪ ሰጭ ጌጤን እንቀቀባ አስበሰውን እንቀቀባ መነጠሪ ከዛ ከቁርጭምጭሚትሽ ጋር የሚባየድልሻል አይደለ? ችግር የለም። የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆች፣ ከስልጣናት፣ ከዚህ ከጨለማው ዓለም ገዦች፣ በሰማይ ስፍራ ካሉ ከክፉ መንፈሳዊ ሰራዊት ጭምር ጋር እንጂ። በክፉ ቀን ለመቃወም ሁሉንም ፈጽማችሁ መቆም እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ። ወገባችሁን በእውነት ታጥቃችሁ የጽድቅን ጦሩን ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ኤፌሶን 6:10 ከዛን እዚህ ጋር ይመጣና ገንዘብ ለማግኘት የሚስቱ መቀመጫ ደና አርጎ ይቀርጻል። this is not being manly ወንድነት አይደለም። የሚስቱን ሰውነት ገንዘብ ማግኛ። እኔና ጃን ፋሚሊ አማን በጣም የረጅም ጊዜ ጓደኞቼ ናቸው። 10 ምናምን አመት ጓደኞቼ ናቸውና እኔ በጣም ስለ አማን የሰጠሽው ነገር እንዴት እንደሳኩ እግዚአብሔርን። አማን ድሮ ነው ፕሮሞሽን ምናምን የሚቀርጸኝ እሱ ነውና ከመቲ ጋር ስቱዲዮ ውስጥ የኔ የሜካፕ ምናምን የፎቶ ፕሮሞሽን ኖሮ አጭር ቀሚስ እንደዚህ እጁ ክፍት ምናምን ለብሰን መጣ ቶሎ ልቅ ተባብለን ነው ማውልቀው። ይሄ ትልቁ ወንድም አለ አይደል የቤቱ የሚፈራው አይነት ሰውዬ፣ እሱ አይነት ሰውዬ ነው። እግዚአብሔር የመንፈሳዊ ሰውዬው ነው። ይገስጽሻል፣ ይቆጥርሻልና የሚስቱን ኋላ ታያችሁ መጣ ታርጌት ዝቅ በከፊል ያለ ከፊል እያለ የሚቀርጸው አይነት ሰውዬ አይደለም። ምንም እንደዛ አይነት ማንነት የለውም። I wanna live
ቪዲዮዎቻቸውን ይሁ የድሮ ቪዲዮዎች አለ የዛሬ 2 ዓመት ምናምን የተለቀቀውን ቪዲዮዎች ይዋቸው። ካሜራው በሚገባ የልጅቷን መቀመጫ በደንብ እንዲያሳይ ተደርጎ ነው የሚቀረጸው። ይኸውላችሁ ኢንስቴድ ኦፍ ልጅቷንና ሰውነቷን ሆነር ከማክበር ይልቅ አቴንሽን ማግኛን ያረገባት ሰውነቷን በደንብ ነው ኤክስፕሎይት ያደረገው። ባይዘዌ እንዴት ብላችሁ ከጠየቃችሁን የዛሬ 2 ዓመት ያለው ቪዲዮ ይሁንና አቅጣጫው የካሜራ አቅጣጫ እኔ ቪዲዮ ቀርጻለሁ አይ ነው የካሜራው አቅጣጫ ሰውነቷን በሚያገዝፍ ልክ ነበር።